በሰው ህይወት እኮ በቃ እኛውን እኮ ገላኔ እግዚአብሔር እኛውን እኮ ፈራውን ቆራጥ እኛውን እኮ ዝም ብለሽ እስቲ ገላኔ ማርያምን ገላኔ እስቲ ዞር ዞር ብለሽ አሁን ትናንትና እንዴት አብርሃም በዚህ ይቀበላት አይላሉ ማርያምን እንዴት ለሩታ አይገባም ይሉሻል። ከዛ ደግሞ ስርዝም የአብርሃም ደጋፊ ሩታ 200,000 ስለገባች ምን አገባችሁ ይላሉ። ሌላ ደግሞ ሄኖክ የሚባለው ይላሉ። እዛ ደግሞ ፍፄ ይባላል። አብደናል እንደ በቃ አልኩኝ ለቀናል እኮ ለዚህ ግጥም ያስፈልጋቸዋል። ግጥም እነዚህ ግጥም እንትን አለቻ አሚና ነች ምገጥም እና ገላኔ ቤት አያችሁ 36 ሰዎች 34 ሰዎች ያው እኔ መክሬያቸዋለሁ ዛሬ በቤቴ አይደል አስቱ ሰምተሻል። ተሳስታችሁ ቆዳ የሚባል ስድብ እንዳትሳደቡ ልቦና ይስጥሽ። እኔ እንደዚህ አይነት ሰው አልፈልግም ብላል። ሙይት ደግሞ አታረጋችሁ ብሎክ ነው የምታረጋችሁ። አይመለከታችሁ ገላኔ እኮ ከዩቱበሮቹ አልፋ እኮ ተፈጣሪ ጋር ነው የምታጣላት። ፈጣሪ ልቦና ይስጣችሁ ማለት አስባችሁታል? በዚህ አጋጣሚ ልጆችን እንደዚህ ነው። በነገራችን ላይ ገላኔ በዚህ አጋጣሚ ማርያምን በጣም ነው የምወድሽ። ትመኛለሽ ቲጂ እስቲ ስማችን ያስፈራል። እስቲ ላሳይሽ ደግሞ ዜና ስሪበት። አልሳቃችሁ እኮ ገላኔ አልሳቃችሁም። አስቱ ቅድም እኔ ቤት ሲሲኩ ኧረ ጨረሽን እንጂ ቲጂ በሳቅ ጨረሽን እንጂ እንዴ ገላኔ ደግሞ እኮ ማለት ነው ጀኔ ለየት የሚለው የራሴንን ባህሪ ነው የምናገረው። እኔ አሁን አልኳቸው የራሷንም ትጨምራለች እኮ ያስፈራው የራሷን ገላኔ እኔ አሁን ማለት ነው መጣና በውሸት እላለሁ፣ በውሸት ማርያምን ገብርኤልን እላለሁ። መጣሁ ያስ ልጆቹ የተጁ የጠፉ ጨርሶ ሰላም ነው የወረዱ። ዙዙ ስልክ ስታወራ ነው የወረደችው መሰል እንትን ብለው ወደ ውስጥ ገብታ ነበር። በዛ ነው ያወረዳት። ግረለ የፍራሽ አተማ ቲጂ ቦታ አላረገችም። ስልክ ቲጂ ቦታ አላረገችም። ገላን ወይ አረጋታል አረጋታል ስልክ ያወራች ስለሆነ ዛሬ በጠዋት ተነስቼ ስንት ነገር በሱኩ ያረቢ እጄ በላኝ። ምንድን ነው ይሄው? ማረሙነት ነው። ከዛ ገስት ከፈትኩ በቃ አልቻልኩም። አረ ወይነት መጣች እውነት። ኧረ በቀን ወይነት አልተኛሽም? ማፊ ነው ወይ እንትና የተደች እውነት ፍርዬ የተደች ፍርዬ የት ናት? ሽረግላት ነበር ግቢ ስበሻለሁ። እናንተ ምን እየሰራሽ ነው? በቀን ቆይ ዋሂነት ምንም ሳትናገሪ ማለት ነው። ማዳም ቤት ሄዳ ነው ይሄንን ሰሞን እኔ በቀን ስገባ ደስ አይልሽማ? አይደለም። ቆይ ከትላንትና ጀምሮ ያልተመለሰልኝ ጥያቄ የወሂነት ማዳም የት ሄዳለች? አየሽ ምትለኝ ማዳምሽ የለችም ወይ? ለምን በቀን ገባሽ?
ይኸው በስንት እንትን ስላለፈልኝ። ድሮም እኮ ምቀኛ ጎረቤት ነው። እዚች ጋር አንቺ አጠገብ ያደለ ያለሽው እኔ እኮ ማዳም ሳትኖር ሲቀር ወሄነት ምሳ በላይ ነው የምትበላው አልኩኝ። እውነት ነው፣ እውነት ምሳ የበላች ነው። አዎ ላይ ምሳዬን አቅርቤ ነው አልፎላት ነው ምሳ ሊበላ ሲል ሮጦ ይመጣል ገስት። አሁን እኮ ደክሞታል ስትሮጥ ወደዚህ ለመምጣት። እኔ እኮ ይሄ ገስት ደሜ ሆነዋል። አመል አረገብኝ። ምግብ እንኳን ያለሱ እምቢ ብሎኛል ብል የሚረዳኝ ሰው አጥቻለሁ። ሰው አይገዳም። ታየኝ እኮ ታየኝ። ምግቡን አቅርበሽ እንደምትሮጪ ታየኝ። እንደው እጅ እንዳሰማ አጥባ እንዳታሰጣኝ። እንደው ወሄነት ምግቡን ሳትቀምሺው በፊት ማዳም የት እንዳለች ንገሪኝ። ፎቅ ክፍሏ ቅድም ነው 3 ሰዓት ላይ ምሳዋን በልታ ልተኛ ሄደች። ልክ ከ11 ሰዓት ሲሆን አይሻ ናይማ ሀደወይን አይሻ እያለች ትመጣለች። አይደለም ምን ነው ካሜራዋ አልሰራም አለ እንዴ? እንጂን መቆጣጠር አቆመች። አይ ሙዬ አንቺ ራሱ ካሜራ አይደለሽ፣ የእኔ ካሜራ አይደለሽ አንቺ። አሁን እንደው ማን ሞት የሴትዮ ቁጥር ቢኖርሽ ደውለሽ አትነግሪያትም ነበር? እንደው ዳቦ የጋገራችሁ ቀን ነበር ምደውለው። መቃጠል ይልሻል። አንቺ እኮ ቁጥር 2 አስቴር ነሽ፣ ትቀኛለሽ። ኧረ አይደለም ዱቄት አለቀ ነው ምለው። ዱቄቱ አለቀ። ማዳም ሀራም እላታለሁ። ምቀኛ እኮ ጎረቤት ነው። ጎረቤት እዚህ ጋር ያለው ጎረቤት አይመስለኝም። የላችሁ ምሳ የት ሄዳችሁ ነው? በቃ እናንተ ጨከናችሁ፣ ቀየራችሁ። አይ እናንተ ትንሽ ኮፒ ሊንክ ላድርግና ልውረድ። እኔ ሙዬም አታስቀምጠኝም። አውሪ ቢቢ ቀስ እያልሽ ቢሙ ተርገሽ መቼም ሩዝ ምንድን ነው የቀየረን? ወይነት ፕሮፋይላችንን ነው ፕሮፋይላችን። ኧረ ስንት ሰው በውስጥ የመጣው ምን ሆነሽ ነው እንዴ? እኔ ሌላ ነገር እንዳሰብኩ ምናምን አደረጉኝ እኮ። እሱማ ብዙ ሰው በብዙ ተርጉሞታል ይመስለኛል። ነገሩን ያልሰሙ ያልደረሳቸው ነው እኮ ነው። እኔ ሲጀመረ እኔ መጀመሪያ ሲላዲኖ ነበረ ያረኩ። ከዛ ሌላ አሻንጉሊት አረኩ። ገባሽ? ተቀይማ ነው አሻንጉሊት አረገች ነው። እኔ ምን ይቀየማለሁ? እኔ አሻንጉሊቴ በጣም የምታምር በዛ አጋጣሚ በዚህ አጋጣሚ አሻንጉሊቴ ማዜዶ ስሟ ዜዶ እኮ ናት። አንቺ ዜዶ አይደለች እናትን እናንተ የት ሄዱ? አለን እኔ ካላወራው ይጨንቅሻላ። እዚህ ሆነሽ ነው እንደምትጀነጅኝም ኮመንት ላይ ሚዩት አንስተሽ አታወሪኝም። ነውት እንዴት ነሽ? ደህና ነሽ? እንደ ሀሳብ ብዙ ሰው ስላለ ቀድመሽ ቡና ጠጪ። ወይ እሙዬ ጠጥቼ ዛሬ ደግሞ እኮ እኔ ገስት ላይ ስመጣ ነው በሽታዬን እራሱ ምረሳው። ዛሬ እኮ አሞኝ ነበር፣ እውነት አሞኝ ነበር። አይዞን መኪናው ይላክልሽ። እሙዬ ግን ማለት ነው የምን እኔ ቢያመኝ ራሱ ላንቺ አመመኝ ብዬ አልናገርም። ወላሂ ቡና ፍቼ ጠጣሁ። ጥፍሽ አለኝ ደበረኝ። ስልክ ከዛ በኋላ ትንሽ ለቀቀኝ። አይገርምም? ቡና የምሬን መጥፎ ሱስ። ድሮ እናቴን ስንቃት አንቺ በቡና ውስጥሽን እየጨረሽ ስላት አይ አንቺ እባክሽ አጨቅጭቂኝ፣ ክትፎ ማትስጭኝ ሲታፈይ እንደሆነ ፊት ላይ ነበር። አሁን የእሷ ነገር ይዞኝ ነው ሳስበው። አሁን እየፈራው ነው ቡና ካለ ባል አልፈልግም ካልሽ ብዬ ምግብ እምቢ አለኝ። እስቲ ትንሽ ከበላሁ ብዬ ሰላጣ ሰራው። ሰላጣይን እየበላሁ ነው። የሚቀናም ካለ ይቅና። ጭራሽ የሰራው ሰላጣ ብታይ ሙዬ ደግሞ የክርምት ሰላጣ የሚበላ አለ እንዴ? ዘራር ግዋክ ላይላይለላ ለዚህ የቱና ሰላጣ ነው። ኧረ ጃገቢ ለዚህ እውነትሽን ነው።
ቶና ከምን እንደሚሰራ ማን በነገረ ረባለህም ረባለህ ልብላተኝ መድኃኒት ቦቶኛል ልብላተኝ ቢቢ በላፊያ ትቻለሁ። የዚህ ቤት ሰዎች የት ሄዱ? አረ አፈጠጠችብኝ። ሌላ የት ሄዱ? አወሮ ማሰብሰትም ስትኝ አውሪ ይኸው እኔ ሙይት አደርጋለሁ። እኔና ሌላንን ጎሪ ሌላ ሰው ነው የመሰል ነው። አንቺ ሌላ በመሀል አፈጠጥን እኮ